ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አለይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ሰባኪያነ ወንጌል መምህራን፣ የእግዚአብሔር ቤተሰቦች፣ ምእመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንድናመሰግነው ስሙን እንድንጠራ ይረዳን የቅዱሳን አባቶቻችን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እህታችን ዘማሪት እሌኒ እንኳን እግዚአብሔር ረዳሽ፣ እንኳን ደስ አለሽ ለማለት እወዳለሁ። በጋራ ስለማይነገር ስጦታው እግዚአብሔር ይመስገን እያለን እልል እያለን እያጨበጨብን እንዘምራለን። መስቀሉን ለሰጠን ለአምላካችን እንዘምር በእውነት ስለማይነገር ስጦታ እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ዳግም እንዳንሞት ለሞቱ ሞትን የረታልን የምንመካበት ትንሣኤ ሰላሙን ለሰጠን ስለማይነገር ስጦታ እግዚአብሔር ይመስገን። ስለማይነገር ስጦታ ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታ እግዚአብሔር ይመስገን። ዳግም እንዳንሞት በሞቱ ሞትን የረታልን የምንመካበት ትንሣኤ ሰላሙን ለሰጠን ስለማይነገር ስጦታ እግዚአብሔር ይመስገን። ስለማይነገር
እስቲ እልል እያላችሁ ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን። ዝማሬያችን ከበል ለዘማሪ ወንድማችን ዘማሪ እንዳለ ደረጀ ዝማሬ መላእክትን ያሰማልን። ድምፃችሁን ከፍ ካላደረጋችሁ መዝሙር ምርቃቱ ሊቀር ነው። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእድሜ በጤና ይጠብቅልን። እስቲ ሞቅ አድርጋችሁ አንዴ በጭብጨባና በእልልታ እግዚአብሔርን አመስግኑ። ተቀመጡ። እንግዲህ ወደ ዋናው መርሃ ግብራችን ነው የምንሄደው። አሁን ብዙ ዘማሪያን አሉ ወንድሞች። እንግዲህ ከመርሃ ግብሩ በኋላ የሚል አስተባባሪዎች መጥተው ነግረውኛል። እኔ በተከታታይ 2 ዘማሪያን እንዲዘምሩ አድርጌ ነበር፣ ግን ሰዓት ስለሌለን ከምርቃቱ በኋላ ይዘምሩልን ከታላቅ ይቅርታ ጋር ስለተባለ ነው። እጅግ ተወዳጅ ወንድሞቻችን በዚህ አጋጣሚ ይቅርታ እንጠይቃለን። አሁን ዘማሪት እህታችንን የምናከብርበት ዝማሬዋን የምንመርቅበት ሰዓት ነው። እስቲ መመረቅ እንፈልጋለን። ደስታዋ ደስታችን ነው ያላችሁ የመጣችሁ አንዴ ሞቅ አድርጋችሁ በጭብጨባ እግዚአብሔርን አመስግኑላት። ቅድም መጋቤ ብሉይም ቀሲስ ዮናስም እንደተናገሩት በጣም ተጠንቅቃ ነው መዝሙሩን የሰራችው። መዝሙሩን ተጠንቅቃ እንደሰራችሁ የምታውቁት ግጥም ደራሲዎች